አ ሰላም ናችሁ? እንዴት ናችሁ? አንድ ነገር ላሳስባችሁና ይህን ከሰማችሁ በኋላ ከተመቻችሁ ፎሎ ሼር አድርጉ። በዚህ ምድር ላይ የተሳካላቸው ሰዎች ናቸው ብዬ እኔ የማስባቸው ሰዎች የተሳካላቸው ሰዎች ናቸው ብዬ በራሴ ገመትኳቸውን ሰዎችን ልንገራችሁ። እነዚህ ደግሞ የሚጠቅሙ ነገሮች ናቸው። የመጀመሪያው ምንድን ነው? ሁል ጊዜ የሚደሰቱ ሰዎች ናቸው። ኖረ አኑር የማይጨናንቁ ሰዎች እነዛ ምንድን ናቸው? የእውነት ብር ካላቸው ሰዎች ሀብትና ወርቅ ካላቸው ሰዎች ይልቅ እነሱ ደስተኞች ናቸው ማለት ነው። ማለት በዚህ ምድር ላይ እንግዲህ ደስተኛ ያልሆነ ሰው ምንም ነገር አይጠቅምም። ብር ኖረ ሀብት ኖረ ምንም ነገር አይጠቅመም ማለት ነው። ሁለት ምንድን ነው? ይቅርታ የሚያደርጉ ሰዎች በጣም ብልጥ ናቸው። ህይወታቸውን የሚመሩ ናቸው። ትክክለኛ ራሳቸውን መንፈሳቸውን የሚያሳርፉ ሰዎች ይቅርታ የሚጠይቁ ናቸው ማለት ነው። መንፈሳቸው አርፎ ህይወታቸው ስጋቸው አርፎ የሚቀመጡ ሰዎች የተኞች ናቸው መሰላቸው። ይቅርታ ሰውን የሚጠይቁ ሰዎች ናቸው ማለት ነው። ማለት ሙሉ ልብ ንጹህ ሆኖ የሚኖሩት ይቅርታ የሚጠይቁ ሰዎች ናቸው ማለት ነው። ሌሎች ሰዎች ሆኖ እግዚአብሔርን የሚያመሰግኑ ናቸው። ባጡበት ባገኙበት ሁሉ እግዚአብሔርን አመስግኖ የሚወጡ ናቸው። ሌሎች ደግሞ ምንድናቸው መሰላችሁ? የማይዋሹ ሰዎች የተሳካላቸው ሰዎች ናቸው በዚህ ምድር ላይ። የእውነት ምን ያህል ሀብት አቅም ቢኖር እውቀት ቢኖር ውሸት ካለብህ ግን ሰው አትሆኑ። ዘላለም ውሸት ያለበት ሰው ሳይሆንም ማለት ነው። እንደ ዋሻ ይቀራል። እስኪ ከልጅነታችሁ ጀምራችሁ ውሸት የለመዳችሁ እንግዲህ ምንድን ነው? ማናችን ቢሆን ሰው ልጅ እንግዲህ ሙሉ አይደለም። ሰው ልጅ ሙሉ አይደለም። እሱን ታውቁታላችሁ። ውሸት ካለብኝ ማስወገድ መቻል አለብን። እነዚህ ነገሮች ከኛ ጋር ካሉ መቼም ዘለቀታ ስለሌለብን ማለት ነው። ሌላው ደግሞ ሰውን የሚንቁ ሰዎች እነሱ ምንድን ናቸው? ስኬት የሌላቸው ሰዎች ናቸው። ሰውን የማይነቁ የተሳካላቸው ሰዎች ናቸው። አንዳንዶች ሰው አይነቁም። በቃ ምንድነው አይታችሁ እንደሆነ ልክ ህፃናቶቹ ጋር ሲደርሱ እንደ ህፃን የሚሆኑ አዋቂዎች ጋር ሲደርሱ እንደ አዋቂ የሚሆኑ በጣም ትልቅ ሰዎች ናቸው ለእኔ ማለት ነው። ቦታ የሚሰጣቸው ሰዎች ናቸው። እነዛ ሰዎች በጣም ቦታ የምንሰጣቸው ሰዎች ናቸው ማለት ነው። ሌላው ደግሞ ምንድን ናቸው መሰላችሁ? ሰውን የማያስቀይሙ በጣም በቦታቸው የተማሩ ምሁር የተባሉ የተሳካላቸው ሰዎች ሰውን የማያስቀይሙ ማለት የሆነ ከበደሉ በኋላ አሁን ይቅርታ የሚጠይቁ አይነት ሳይሆን ብልጥ የሆኑት ደግሞ ምንድን ናቸው? ከመናገራቸው በፊት የሚያስቡ ራሳቸውን የሚገነዘቡ ሰዎች በጣም እኔ ትልቅ ቦታ ያስቀመጥኳቸው ሰዎች ናቸው። እነዛ ናቸው። ሌላው ደግሞ ምንድነው? ያሳለፉበትን ህይወት ሙሉ የማይረሱ ሰዎች ትልቅ ሰዎች ናቸው። ትናንት ያሳለፍበትን እግዚአብሔር ያሳለፍበትን ቦታ የማይረሱ እግዚአብሔር አምላክ ትናንት ያሻገርብን ቦታ ያንን የማይረሱ ሰዎች ትልቅ ሰዎች ናቸው። ያንን ታደርጉታላችሁ። ካደረጋችሁ እናንተም እንደነሱ ትልቅ ሰዎች ናችሁ ማለት ነው። ሌላው ደግሞ ምንድን ነው? ትናንት ከጎኑ ወይም ከጎን የቆሙትን ሰዎች የማትረሳ ከሆነ አንተም ትልቅ ሰው ነህ። ትናንት ከጎናቸው የቆሙትን ሰዎችን የማይረሱ የሚከታተሉ፣ የሚጠይቁ፣ የሚያጫወቱ አእምሯቸውን የሚያሳርፉ ሰዎች ትልቅ ሰዎች ናቸው። ሌሎች ደግሞ ምንድነው? አባትና እናትን የሚያከብሩት። አሁን አንዳንዶቻችን አባቶቻችንና እናቶቻችንን እናከብርም ከሄድን በኋላ ከእነሱ ጋር ለመጣላት ለመሳደብ ብሎ እንሞክራለን። አንተውልም አንጠይቃቸውም። ያሳለፍንበት እናት እኮ ምን ማለት እንደሆነ እናውቃለን። እና ትናንት ያሳለፈችበትን ያንን ተራራ ያንን ሸንተን ሁሉ እሷ ስታሳልፈን ከእግዚአብሔር ጋር አሳድጋን መጨረሻ ላይ በእኛ ማዘን የለባት። እነዛ ሰዎች ወይንም እናትን የሚያከብሩ ሰዎች ግን ትልቅ ቦታ ያላቸው ሰዎች ናቸው ማለት ነው። ሌላ ፓርቲቱ ይዤላችሁ ቀርባለሁ። ቻው